ስሜ አብርሃም ባላለው የመጣሁት ከድሬዳዋ ዩኒቨርሲቲ ከስኩል ኦፍ ኬሚካል ኤንድ ባዮ ኢንጂነሪንግ ነው እና ከትምህርት ሚኒስቴር ሰላሌ ዩኒቨርሲቲ ተመድቤ ስመጣ በጣም ያየሁት ኢንቫይሮንመንት በጣም ደስ የሚል ነው። ዩኒቨርሲቲው ከውስጥ ያለው ኢንፍራስትራክቸሩ ጀምሮ ስናይ በጣም ደስ ይላል። የከተማ ማህበረሰብ በጣም ዌልካሚንግ ነው። በጣም እንግዳ ተቀባይ ህዝብ ነው። በነበረኝ ቆይታ በጣም ብዙ ማህበረሰቡን ማደንቅባቸው የማህበረሰቡን ጥሩ ጎን ሪፍሌክት የሚያደርጉ ብዙ ነገሮች አሉ። ኢንክሉዲንግ ትህትናው፣ እንግዳ አቀባበል ስርዓቱ ያለው ነገር በጣም ስማርት ነው። በጣም ደስ በሚል ሁኔታ ነው ያየሁት። ሲቀጥል ደግሞ ኦልሞስት የመጀመሪያ ፈተና ፈትነን ኦር ፈርስት ተራውን ፈተና ፈትነን ከዛ በኋላ ያለው ነገር ጉብኝት ተደርጎልናል በሰላሌ ዩኒቨርሲቲ አማካኝነት የሰላሌ ሮሞ የባህል ማዕከል፣ የደብረ ሊባኖስ ገዳም፣ የፖርቹጋል እንቁላል ድልድይ እና በጣም ኢንቫይሮንመንቱን ያየሁበት ሁኔታ እነዚህ ነገሮች በጣም የቱሪስት መስህብ እንደሆነና በትልቅ ሪሶርስ በብዙ ሪሶርስ የተከበበ ኢንቫይሮንመንት እንደሆነ ኖቲስ ለማድረግ ችያለሁ እና ሰላሌ በመምጣቴ በጣም ደስ ብሎኛል። ባይዘቤ ሰላሌ የምናውቃት ከዚህም በፊት በብዙ ባህላዊ ነገሮች በብዙ እንግዳ ተቀባይ ህዝብ የተሞላች ሀገር እንደሆነች መረጃ ከዚህም በፊት ሰማ ነበር ሚዲያ ላይ። በዛ ልክ ነው የሚያገኙት ማለት ነው እና በጣም ደስ ብሎኛል። እኔ ስለ ሰላሌ ብዙ ሪከመንድ እንደማደርጋቸው ስለ ሰላሌ ብዙ ገጽታዎች አሉ። ብዙ ገጽታዎች መጀመሪያም ጀምሮ ከህዝቡ ዌልካምነት ማለት ከህዝቡ እንግዳ አቀባበል ስርዓት ጀምሮ ከኢንቫይሮንመንቱ ሪሶርስ ጀምሮ ከነዛ ተነስቼ ሰላሌ እንዲሄድ ሰላሌ ቢሄድ ደግሞ በጣም ብዙ ነገሮች ሊያይ እንደሚችል ደስ የሚል ማህበረሰብ ሊያይ እንደሚችል ሌላ ደግሞ ትንሿን ኢትዮጵያን ሊጎበኝ እንደሚችል በዛ ረገድ እንደዛ አድርጌ ነው የምነግረው እና ሲሄድ ደግሞ ጥሩ ኢንቫይሮንመንት እንደሆነና መሄድ ያለበት አንድ ማየት ያለበት መጎብኘት ያለበት አካባቢ እንደሆነ አስረዳዋለሁ ማለት ነው። ለጓድ የኔ ስም ላምካንግ ይባላል ከጋምቤላ ዩኒቨርሲቲ። ሰላሌ ዩኒቨርሲቲ በጣም አሪፍ ነው። ቢልዲንግ ራሱ ተማሪዎች ራሱ ወደ ሰላሌ በፈታኝነት 12ኛ ክፍል በጣም ሰላሌ ዩኒቨርሲቲ ወደ ቱሪዝም መተናል። ይሄ ድልድዩ በፈረንጆች የተሰራበት ድልድይ ነው። በእንቁላል የተሰራበት ድልድይ ነው። በጣም ቱሪስታዊ ነው። አሪፍ ጉብኝት ነው የመጣበት። በጣም አመሰግናለሁ። ለኢትዮጵያው እንዳሉት አሪፍ ናችሁ። ዲስተርቢንግ የሰላሌ አሪፍነት የሁሉም ጥሩ ነገር ያናግራል። ስለ ሰላሌ በጣም ደስ የምለው ነው። ያሬድ አበበ ይባላል። የመጣሁት ከመቅደላ አምባ ዩኒቨርሲቲ ነው። ወደ ሰላሌ ዩኒቨርሲቲ 12ኛ ክፍል ፈተና ለመፈተን ተመድቤ ነው የመጣሁት። እንግዲህ ከመጀመሪያው ጀምሮ ለመናገር ወደ ሰላሌ ዩኒቨርሲቲ እንደደረሰኝ ጓደኞቼ ያደረጉት ከዚህ በፊት መጥተው የነበሩት እንደሄድ ነው የነገሩኝ። በጣም ጥሩ ዩኒቨርሲቲ እንደሆነ ነግረውኝ ነው የመጣሁት። ሆኖም ነው ያገኘሁት ከአቀባበሉ ጀምሮ በተለይ በመክፈቻ ፕሮግራማችን ላይ ዩኒቨርሲቲው ፕሬዚዳንት ያደረጉልን አቀባበል ጥሩ ነው። ሰብስበው የሰጡን ኦሪንቴሽን በጣም ጥሩ ነው። እሱን አፕሪሺየት እናደርጋለን። እንደገና ከዛ በተጨማሪ እንደሚያስጎበኙንም ነግረውን ነበረ። በቃላቸው ስለተገኙ ዩኒቨርሲቲውን ፕሬዚዳንት ማመስገን እፈልጋለሁኝ። ከዛ ውጪ እስካሁን ድረስ ባለው ቆይታ በምናድርበት አካባቢ በምንመገብበት እንዲሁም በዩኒቨርሲቲው ለፈተና ስንሄድና ስንመጣ ባለው ምንም አይነት ነገር የገጠመን ነገር የለም። ሰላማዊ እንቅስቃሴ ነው ያለው። ለዚህም የሰላሌን ህዝብና የአካባቢውን ማህበረሰብ እንዲሁም የጸጥታ አባላቱን ማመስገን እፈልጋለሁኝ። ከዛ ውጪ ዛሬ እንግዲህ ያው አጋማሽ ላይ ነው የምንገኘው፣ የፈተና አጋማሽ ላይ ነው። በዚህ መካከል ዩኒቨርሲቲው ባመቻቸልን የጉብኝት መርሃ ግብር የሰላሌ ባህል ማዕከልን እዛ ላይ በጣም ጥሩ ነገሮች አይተናል። የአቡነ ጴጥሮስን የጄኔራል ታደሰ ብሩን እንዲሁም ደግሞ የነሱ የሰሩትን ነገር መገንዘብ ለኢትዮጵያም ብሎም ለአፍሪካ ያበረከቱትን አስተዋጽኦ ፕላስ ቱ ዛት ደግሞ እስከ ሰማዕትነት ለዚች ሀገር የከፈሉትን ነገር መረዳታችን በህይወት ዘመን የማይገኝ ነገር ነው። በተለይ ወደ መሀል ሀገር ያለን ከሌላ ቦታ የመጣን ይህን አጋጣሚ ማግኘታችን እናመሰግናለን። የደብረ ሊባኖስ ገዳም በሀገራችን ከሚገኙ ታላላቅ ገዳማት አንዱና ዋነኛው ነው። እሱንም መጎብኘታችን መረዳታችን የሚያስፈልገንን ነገር ከገዳሙ መውሰዳችን ወይም በግዢ መውሰዳችን እሱ ጥሩ ነገሮች ናቸው።
ለሚመጡትም እነዚህ ነገሮች ተመቻችተው እንደሚጠብቋቸው ተስፋ እናደርጋለን። ከዚህ በኋላ 12ኛ ክፍል ተመደቡ የሚመጡ ጓደኞቻችን ቢመጡ በሰላሌ ዩኒቨርሲቲ ቢመደቡና ቢመጡ እነዚህ ነገሮች ማግኘት እንደሚችሉ፣ ከዛ ውጭ 8ኛው ክፍለ ዘመን የተገነባው የፖርቹጊዝ ድልድይ አለ። እሱን ጎብኝተናል። በጣም የሚስብ መስህብ ነው። ከጀርባችን የሚታየው ነው። እሱንም ትጎበኛላችሁ። ኑ ወደ ሰላሌ ማለት እፈልጋለሁ። አመሰግናለሁ።